ነገ ልጆች አዶናይ በጣም ደፋር ሰው ነው። የእሱ እርዳታና የሌላ ሰው እርዳታ በጣም ይለያያል። 50 ሺህ ብርም 100 ሺህ ብርም ከኪስሽ የሚሆን ከሰው ሰብስበሽ ባሉበት መርዳት ይሻላል። እሱ ግን ቤቱ ይዟቸው መጥቶ ላይፍ ታይም ኃላፊነት በህይወታቸው ለሚገጥማቸው ማንኛውም ነገር ኃላፊነት ብቻ አይደለም ተጠያቂ ለመሆን የኢትዮጵያን ሕዝብ አይን የደፈረ ሰው ነው። ነገ ይሄ ያጨበጨበለት ሕዝብ ነገ ልጆቹ አንድ ነገር ቢሆኑ መልሶ ጣቱን ሊጠቁምበት ዝግጁ ነው። ምክንያቱም አንድ ማስታወቂያ ሰርተው እንኳን እስር ቤት የገቡ በጣም ብዙ ሰዎችን እናውቃለን አይደለ? በጣም ብዙ ሰዎች ይጠየቁበታል። ስለዚህ እሱ ነገ ትምህርት ቤት ቢሄድ ቢያጠፉ ቢሳሳቱ የተከራየው ቤት ውስጥ ወንጀል ቢሰራ ነገ የሆነ ነገር ቢሆኑ ቢታመሙ ላይፍ ታይም የኢትዮጵያ ሕዝብ ይጠይቀዋል። ይህንን ድፍረት ከየት እንዳመጣው ባላውቅም እኔ በጣም የምገረምበት ሰው ነው። አብራችሁ ኑሩ ላሳድጋችሁ። እኔ አንድ ልጅ ማሳደግ እንዴት እያንገዳገደኝ እንደሆነ አውቃለሁ። ሌላ ተጨማሪ ሰውን ማሳደግ ማስተማር ማናችንም የማናደርገው ነገር ነው። ሁላችንም መርዳት የምንፈልገው ባሉበት ነው። እንደዚህ አይነት እርዳታ ቲክቶክ ላይ የለም፣ አይተንም ሰምተንም አናውቅም። እና ኦፊሻሊ ማለት